ትልቅ ጠቅላላ ሆስፒታል ለመገንባት አስበናል። ያን ጠቅላላ ሆስፒታል በጣም ብዙ ነገሮችን ያካተተ ነው። አሁን የማልናገረው ማለት ነው። ምክንያቱም ሐሳብን ነጋዴ ይሰርቀዋል። ሌሎች ሆስፒታል የሌላቸው በጣም ድንቅ ነገሮችን የያዘ ትውልድ የሚያንጽ ሆስፒታል። ሆስፒታሉን አደራችሁ እንድንገነባው ለምታገኙ ሰው ሁሉ ነገር የሚያስቅ ነገር ምን ልነግራችሁ ነው፣ እንዳስቁብኝ። የሚያስቀው ምንድነው? መነኩሴ ሰብስክራይብ አድርጉኝ ሲል ወይ አለማፈር ብለው ደግሞ ዩቲዩበር ይሁኑ በሉ ችግር የለም። ፈውስ መንፈሳዊ ሚዲያን በ91 ቀን ውስጥ 1 ሚሊየን ተከታታይ ማድረግ አለብን። ከቻላችሁ ስጡ፣ ካልቻላችሁ ተውት። እሺ አትመረሩ። አባን ብዙ ሰው ያውቃቸዋል ይሰራዋል አትበሉ። አባቴ ብዙ ሰው የሚያውቃቸው ስንት የተቸገራል አትበሉ። ላይሰጠኝ ይችላል ሰው አይታወቅም። ስለዚህ እናንተ ፈውስ መንፈሳዊ የሚባል ሚዲያ አለን። ቅድም መላከ ሰላም እንደነገርኳችሁ ፈውስ መንፈሳዊ 90 ቅዱስ ቂርቆስ 4 ጉባኤ የአባ ገብረ ኪዳን አይደለም። የማን ነው? የጉባኤ ቤቱ ነው። የጉባኤ ቤቱ ሚዲያ ነው። በዛ ሚዲያ ፈውስ መንፈሳዊ ማለት የሚዲያው ስም ብቻ አይደለም፣ የጉባኤ ቤታችን አስተሳሰብ ነው። ለ100 ለ200 ዓመት በጉባኤ ቤቱ የምናሳካው የሐሳባችን ስም ነው ያ ስም። እና 90 ቀን ውስጥ ምን ሰጠና፣ አንደኛው ሁሉም ሰው ፈውስ መንፈሳዊ ማለት የአይምሮና የነፍስ ጤንነት ማለት ነው። የመጀመሪያው በ90 ቀን ውስጥ አይምሯችሁን ጤና እንድታደርጉት ነው። ከሚረብሻችሁ ነገር እንድትርቁ በ90 ቀን ውስጥ እና ኦርቶዶክሳዊ አስተሳሰብ እንዲኖራችሁ ልምምድ ማለት ነው። ዘፈን የሚረብሽ ከሆነ ዘግተህ ስልክህን ነፃ አድርገህ 90 ቀን ውስጥ አይምሮህን ኦርቶዶክሳዊ አስተሳሰብ እንዲያስብ ማድረግ ማለት ነው። ሁለተኛው ነፍስን ጤና ማድረግ በ90 ቀን ውስጥ እንድትለማመዱ ነው። ነፍስን ጤና ማድረግ ደግሞ ንስሐ መግባት ነው። እኔም እናንተም ሁላችንም በ90 ቀን ውስጥ ንስሐ ገብተን ብንጨርስ 91 ቀን 1/4ኛው የዓመቱ ቀን ስለሆነ ማለት ነው። ይሄንን ብታደርጉ ሶስተኛው ጉባኤ ቤታችን ጌታችን ኢየሱስ ክርስቶስ 3 ነገር ያደርግ ነበር። አንደኛ ያበላ ነበር። ትዝ ይላችኋል? 5 እንጀራ ለ5000 ሰው። ሁለተኛ ይፈውስ ነበር። ሶስተኛ ደግሞ ነፍስን የኃጢአት ይቅርታ ሰጥቷል። የመጽሐፍ ትምህርት ቤቶችም ለድሆች የምግብ መገኛ፣ ለድሃ አደጎች ማደጊያ፣ ጧሪ ለሌላቸው ጥግ መሆን አለባቸው። እንደገና ደግሞ ምህረት ፈውስ የሚገኝባቸው፣ ሶስተኛ የኃጢአት ይቅርታ የሚሰጥባቸው። ምን ይባላል? በቴዎሎጂ ትምህርት ቤት ምን ይባላል መሰላችሁ? the true theology is to heal the people ይላል። ምን ማለት ይመስላችኋል? ትክክለኛ ቴዎሎጂ ማለት ህዝቡን ምን ማድረግ ነው? መፈወስ ነው። ስለዚህ ከዚህ የተነሳ ጉባኤ ቤታችን ጠንካራ ትምህርት ቤት፣ የቤተ ክርስቲያኒቱ ትልቅ ተቋም እንዲሆን አንድ እቅድ አቅደናል። በ10 ዓመት ውስጥ የሀብት ፕሮጀክት፣ መንፈሳዊ ፕሮጀክቶችን ለመፈጸም አቅደናል። ስለዚህ የሀብት ፕሮጀክት ለመገንባት ያሰብነው ዝም ብለን ሆቴልን መክፈት አላሰብንም፣ ሱቅም መክፈት አላሰብንም። የገቢ ማስገኛ እንዲኖረን ህዝብ የሚያገለግሉ ተቋም እየገነባን ጉባኤ ቤቱ ብር ይኑረው፣ እያገለገለ ብር ያገኝ፣ በብሩ ደግሞ መልሶ ሰው ይሰራል ማለት ነው። ያን ለማድረግ እዚህ ባህር ዳር ትምህርት ቤታችን ትልቅ ጠቅላላ ሆስፒታል ለመገንባት አስበናል። በጉባኤ ቤታችን ስም ማለት ነው። ያን ጠቅላላ ሆስፒታል በጣም ብዙ ነገሮችን ያካተተ ነው። አሁን የማልናገረው ማለት ነው። ምክንያቱም ሐሳብን ነጋዴ ይሰርቀዋል። ሌሎች ሆስፒታል የሌላቸው በጣም ድንቅ ነገሮችን የያዘ ትውልድ የሚያንጽ ሆስፒታል ነው። ያንን ሆስፒታል ለማነጽ አስበናል። ሀገረ ስብከታችን ፈቅዶልናል። ሀገረ ስብከቱ ደቡብ ጎንደር ሀገረ ስብከት ቢሆንም ገዳሙ ቅርብ ስለሆነ ለሀገረ ስብከት፣ ትምህርት ቤቶች ግን ሀገር የላቸውም አይደለም። ባህር ዳር ሀገራቸው ነው። ብፁዕ አቡነ አብርሃምም አባታችን ናቸው። ሁሉም አባቶቻችን ናቸው። ህዝቡም ህዝብ ነው። ብፁዕ አባታችንም በዚህ ደስተኛ ሆነው እንደሚያግዙኝ እርግጠኛ ነኝ። ስለዚህ እዚህ ሆስፒታሉን መገንባት አስበናል። የሀገረ ስብከቱ ፈቃድ አልቆልናል። የጤና ቢሮ ፈቃድ ደግሞ ለመጠየቅ አቅማችሁ ምንድን ነው ብንባል
ብር የለንም። ስንት ብር ይዛችሁ ነው እናንተ ሆስፒታል እንገባ የምትሉ ብንባል መልስ ስለሌለን ገና ጤና ቢሮ አልሄድንም። ስለዚህ መጀመሪያ ገንዘብ መሰብሰብ አለብን ብለናል። እንደው ዛሬስ ቤተክርስቲያን ብር ሰለቸን እንደምትሉ እርግጠኛ እየሆንኩ ማለት ነው እየሆንኩ ከቻላችሁ ስጡ፣ ካልቻላችሁ ተውት። እሺ አትመረሩ። የሚፈጀው ሆስፒታሉ 400 ሚሊዮን ብር ነው። ወይ ጉድ! 400 ምን ሚሊዮን ብር ይፈጃል። እና ደግሞ ያሰብነው ደግሞ የሚያስቅ ነው እኮ ያሰብነው ደግሞ ብሩን ሰብስበን መጨረስ ያሰብነው እስከ መስከረም 21 ነው። ይሄ ደግሞ ሌላ ሳቅ ያስቃል። እስከ መስከረም 21 400 ሚሊዮን ብር መሰብሰብ አስበናል። መስከረም 21 ሆስፒታሉ ግንባታ ይጀመራል። ከመስከረም 21 በኋላ ለመጋቢት ሆስፒታሉ ይደርሳል አለ። እንግዲህ እግዚአብሔር ካለ ይደረሳል። ካልደረስንም እግዚአብሔር ጠልቶናል አንልም። በአመቱ ይደርሳል። 2018 ሆስፒታሉን ከገነባን 2019 ደግሞ ሃይ ስኩል ለመገንባት ነው ያሰብነው። ትውልድ ለማዳን ማለት ነው። ትልቅ ትምህርት ቤቱን ከኬጂ እስከ ሃይ ስኩል ሁሉን የሚያሟላ ሲያድግ ኮሌጅ እና ዩኒቨርሲቲ መሆን የሚችል ትምህርት ቤት መገንባት አስበናል። ስለዚህ አሁን ይህንን ለማድረግ ለምሳሌ 100,000 ሰው 2500 ብር ቢሰጥ ራሱ ስንት ብር እንደሚሆን ታውቃላችሁ? 250 ሚሊዮን ይመጣል። 100,000 ሰው 2500 ሰው ቢሰጥ። ስለዚህ የቻላችሁትን በመሳተፍ ብሩን አትናቁት። 50 ብርም ቢሆን ስጡ። የምትችሉ 50 ብር ልትሆን ትችላለች፣ 100 ብር ትችላለች። የቻላችሁትን በማድረግ እንደገና ደግሞ ዘመደ ብዙ ሰው ጦሙን ይውላል ይባላል። ለምን? ከነገሌ በልቶ ይሆናል እየተባለ አባን ብዙ ሰው ያውቃቸዋል፣ ይሰራዋል አትበሉ። ገብቷችኋል? ላይሰራው ይችላል። አባቴ ብዙ ሰው የሚያውቃቸው ስንት የተቸገራል አትበሉ። ላይሰጠኝ ይችላል፣ ሰው አይታወቅም። ስለዚህ እናንተም እዚህ ያላችሁት ጀምሩ። አሁን በፈውስ መንፈሳዊ ሚዲያ ተቀርጿል። አካውንቶቹ ይተላል። በንግድ ባንክ 1068 06 19 488 ሁለተኛው የንግድ ባንክ ሂሳብ ቁጥራችን ይሄ የጉባኤ ቤቱ የደቀ መዛሙርት ቀለብ የሚገዛበት ነው። ቀደም ያስተላለፍኩት የልማቱ ነው። በዚያም ቢሆን ጉባኤ ቤቱ ባዶ እንዳይሆን ማስተላለፍ ለሚፈልግ 1050 41 08 434 አቢሲኒያ ባንክ 21 95 53 56 8 አባይ ባንክ 20 11 11 11 81 98 10 13 አሃዱ ባንክ 00 68 82 98 11 7 01 ዳሽን ባንክ 50 20 82 73 58 011 በእነዚህ ከሐምሌ 1 ቀን ጀምሮ ሁላችሁም እስካሁንም ለጉባኤ ቤቱ ምን እንርዳ እያላችሁ እየጠየቃችሁ ቆይ ፕሮጀክት እንቀርጽና እናሳውቃችኋለን እያልኩ ያቆየዋችሁ ወንድሞቻችን እህቶቻችን በአሜሪካ፣ በአውስትራሊያ፣ በአውሮፓ፣ በአረብ ሀገር፣ በኢትዮጵያ፣ በየትኛውም ዓለም ያላችሁ በአፍሪካ ያላችሁ ወንድሞቻችን እህቶቻችን ሁሉ አሁን ፕሮጀክታችን በይፋ በሀገረ ስብከታችን ፈቃድ ስለጀመርን እዚህ ላይ የምትችሉትን እንድትሳተፉ ፈውስ መንፈሳዊ ዘጣና ቂርቆስ 4 ጉባኤ ማታ ሄዳችሁ እንድታዩ በእግዚአብሔር ስም ማሳስባችኋል። ፈውስ መንፈሳዊ ዘጣና ቂርቆስ ብላችሁ ዩቲዩብ 4 ጉባኤ ብላችሁ ፈውስ መንፈሳዊ ደግሜ እናገራለሁ ዘጣና ቂርቆስ 4 ጉባኤ ብላችሁ
ማታ ግቡና በእነዚያ ሂሳብ ቁጥሮች ሳንቲም የምትችሉትን አስተላልፉ፣ ለሚያስተላልፍም ሰው ንገሩና ይሰበሰባል። እግዚአብሔር ያውቃል። እንደገና ደግሞ እንደው ቤት እንሰጣለን የምትሉ ሀብታሞችም ካላችሁ ያምርባችኋል። ሆስፒታሉን ቤቱን እኔ ልስጥ ብትሉ፣ ቦታን የልስጥ ሚል ብናገኝ፣ ማንም ሊሆን ይችላል። ቦታውን እኔ እሰጣለሁ ቢል፣ ቤት እሰጣለሁ ቢል፣ እንደው እግዚአብሔር ምን ለሱ ምን ይሳነዋል? ስለዚህ ስጡና ምን ታደርጋላችሁ? ሳንቲም ካስተላለፋችሁ ስልክ ቁጥር ትደውሉና እኔ ገሌ ይባላለሁ ይሄን ብር ሰጥቻለሁ ትላላችሁ። ትመዘግባላችሁ። ትመዘገቡና እኔ በሳምንት መጨረሻ በዩቲዩቡ ስማችሁን እየጠራው እመርቅና በጉባኤ ቤቱ ሰላም ለኪ እንላለን ማለት ነው። እንጸልያለን ሰላም ለኪ። ስልክ ቁጥሮችን ላስይዛችሁ 0982 33 34 44 ሁለተኛ 0983 33 34 44 0984 ጨርሱት ሁላችሁ በሉሽ 33 በሉ 44። ስለዚህ እነዚህ ናቸው ቁጥሮች ማለት ነው። በእነዚህ ቁጥሮች እየደወላችሁ ብሩን ታስተላልፉና ቴሌግራም በእነዚህ ቁጥሮች እንከፍታለን። በእነዚህ ቁጥሮች ደረሰኙን አስተላልፋችሁ ስማችሁን ስታስመዘግቡን በሳምንቱ መጨረሻ እኔ ሁላችሁንም ስማችሁን ጠቅሼ ከዚያ በጉባኤ ቤቱ ስም ጸሎተ ማርያም እንጸልያለን። አቡነ ዘበሰማያት ደግመን እንመርቃችኋለን። ይህን እንድታደርጉ አደራ እላለሁ። ሌላው የመጨረሻ መልእክት ነው። ሆስፒታሉን አደራችሁ እንድንገነባው ለምታገኙ ሰው ሁሉ ንገሩ። ሌላ አንድ ነገር የሚያስቅ ነገር ምን ልነግራችሁ ነው፣ እንዳስቁብኝ። የሚያስቀው ምንድነው? መነኩሴ ሰብስክራይብ አድርጉኝ ሲል ያስቃል አይደል? ያሳፍራል። ወይ አለማፈር ብለው ደግሞ ዩቲዩበር ይሁኑ በሉ፣ ችግር የለም። እኔ የምፈልገው የትም ፍጩ ዱቄቱን ውጤቱን ነው እንጂ እናንተ ሳቅ አያሳስበኝም። እኔ ሐዋርያት በዓለም ሄደው ሲያስተምሩ እየለመኑ አይደለም ያስተማሩት? ኑ እንስበካችሁ አትሰብኩንም ዱላ እየተነሳ ሐዋርያት በዓለም እየዞሩ ለምነው አስተማሩ። አሁን ደግሞ ዓለም ሚዲያ ከሆነ ሚዲያ ውስጥ ለምን ለምኛ አላስተምርም? ለወንጌል ከሆነ አዎ አደርገዋለሁ። ስለዚህ ፈውስ መንፈሳዊ ሚዲያን በ91 ቀን ውስጥ 1 ሚሊየን ተከታታይ ማድረግ አለብን። 1 ሚሊየን ሰው ዘፈን 500 ሺህ እየኖረው ትምህርት የእግዚአብሔር ትምህርት ለምንድን ነው 1 ሚሊየን መግባት የሌለበት? ስንት ሚሊየን? 1 ሚሊየን። ይሄንን ፈውስ መንፈሳዊ 90 ቅዱስ ቂርቆስ 4 ጉባኤ የሚለውን ሰብስክራይብ እያደረጋችሁ 1 ሚሊየን ስታስገቡት ፕሮጀክቶችንም ለማስተዋወቅ ይመቸናል ማለት ነው። ለሰው እንዲደርሱ ታግዙናላችሁ። ትምህርቱም ለሰው እንዲደርስ ታደርጋላችሁ። ስለዚህ በመጨረሻ የምናገረው ሚዲያ ያላችሁ ኦርቶዶክሳውያን ወንድሞቻችን ሁሉ ይህን ፕሮጀክት እንድታስተዋውቁልን በእግዚአብሔር ስም እጠይቃለሁ። ስለዚህ ፈውስ መንፈሳዊ ቤተሰብ የሚል በሀገረ ስብከት እውቅና የተሰጠው ስራ አስፈጻሚ ባህር ዳር አቋቁመናል። እነሱ ስራውን ያከናውናሉ ማለት ነው። ከጎናችሁ ናችሁ እንደምንፈጽመው እርግጠኛ ነኝ። እዚህም የመጽሐፍ ትምህርት ቤት አለ፣ አጠናክሩት። መምህር ፍሬ ሕይወት የሚያስተምሩበት ይሄንም አጠናክሩ። ባህር ዳር ሌሎች ጉባኤ ቤቶችም አሉ። የሊቀ ሊቃውንት ስምዐኮነ፣ የመምህር ማይበል ፈጠነ፣ እነዚህ ሁሉ ጉባኤ ቤቶች አሉ። የሊቀ ጉባኤ አባ ማትያስ፣ ቤዛዊት ማርያም፣ ሌሎችም ጉባኤ ቤት አሉ። የመምህር ሀረገወይን አባ ይማዶ ገብርኤል፣ እነዚህም ሁሉ ጉባኤ ቤቶችም ተማሪዎችን ፍቀዷቸው እየሄዳችሁ። ስለዚህ እግዚአብሔር የጀመርነውን ያስፈጽመን፣ የጀመርነውን ያስፈጽመን።